ደጉላይ በሀገራችን ወንድማችን ደጉላው በጣም የምንወድ የምናከብር ጠበቃና የህግ አማካሪ እንደሆንክ አውቃለሁ። በቲክቶክ ላይ ማለት ነው። ምናልባት በአካል የሚያውቁ ደግሞ ስላንተ በይበልጥ ሊመሰክሩልህ ይችላሉ። እዚህ ጋር አንተ አንድ ነገር አንስተሃል። አንደኛ ምናልባት የመረጃ ክፍተት ይኖራል ብዬ ነው የማስበው። ሁለተኛውን ፋክት ግን ትክክል ነው ብዬ ነው የማስበው። የመጀመሪያው ፋክት በቪዲዮ ላይ መጀመሪያ በቪዲዮ ላይ ኢንትሮ ላይ የተጠቀምከው ቪዲዮ ትክክል አይደለም። ሁኔታው የተከሰተው በደቡብ ኢትዮጵያ በወላይታ ዞን ከወኮይሻ ተብሎ በሚታወቅ አካባቢ ነው። ግለሰቡ በሌሎች ሰዎች ላይ ሟርትና ድግምት ለመስራት ብሎ ሲሄድ አንጀቱን ሊቀብር ስል እጅ ከፍንጅ ተያዘ። እጅ ከፍንጅ ህብረተሰቡ ያዘ። ህብረተሰቡ ይዞ ወደ ህግ አካል አቅርቦ እንግዲህ ከኋላ በርካታ ሰዎች በቪዲዮ ላይ እንደምታዩ በርካታ ሰዎች እየዘመሩ በስፒሪቹዋል እየዘመሩ ኖርማሊ ሰውየው ወደ ለፖሊስ ቁጥጥር ስር እንዲውል ነው የተደረገው። ለሌሎቹም ማስተማሪያ የሆነ ዘንድ ነው በአደባባይ ሲያዞሩት የነበሩት። ፋክቱ ይሄ ነው እንጂ ሰውየው ልጁን ሲደፍር የተያዘውን ሰው ብልት ቆርጦ ነው ተብሎ በሶሻል ሚዲያ ሲወራ የነበረው ሐሰት እንደሆነ ከብዙ ሚዲያዎች የሰማክ ይመስለኛል። ከብዙ ሚዲያዎች ሰምተሃል። ስለዚህ መረጃው ይሄኛው ሐሰት ነው። ኖርማሊ ዋነኛው ምክንያት ከላይ ነው በተጠቀስኩት መሰረት ነው እንጂ ሰውየው የሰውን ብልት ቆርጦ በእጁ ይዞ አይደለም ሲዞር የነበረው። እዚህ ጋር የተሳሳተ መረጃ ለተከታዮች እንዳታስተላልፍ በሚል ነው። ወደ ሁለተኛው ፋክት ደግሞ ስንመለስ እኛ አሁን የምንከተለው ሲቪል ላው ኮንቲኔንታል ላው ነው ኢትዮጵያን ጭምር የምትከተለው። ከዛ በፊት በነበረው በተለይም ከክርስቶስ ልደት በፊት በነበረው ስርዓት ኪንግ ሐሙራቢን እና ወይም ደግሞ ኦሪታውያን በመጽሐፍ ቅዱስ በኦሪት ህግ ነበረ ሰዎች የሚመሩት። አይንን ላጠፋ አይንን ማጥፋት፣ እግርን ለሰበረ እግርን መስበር፣ ሰውን የገደለ ገሎ መመለስ፣ እንዲሁም የትኛውም አካል የትኛውም ብልት አካል ሊሆን ይችላል፣ የሰውነት ክፍል ሊሆን ይችላል የቆረጠ በዛው መልክ ደግሞ በበቀል መልክ ይመለስለታል ነው። ስለዚህ ተመሳሳይ ድርጊት ነው የሚፈጸመው። ኤ ቱ ኤ እንዲሁም ኖዝ ቱ ኖዝ ሌላ ያለ የኪንግ ሐሙራቢ ላይ በፊት እንግዲህ የተማራችሁ በጁሪስፕሩደንስ ላይ የተማራችሁ በጁሪስፕሩደንሻል ላው ላይ የተማራችሁ ካላችሁ ልታስታውሱ ትችላላችሁ። ኤ ቱ ኤ አይን ለአይን አፍንጫ ለአፍንጫ ጥርስ ለጥርስ በቃ እያንዳንዱ በበቀል ነበረ ሲካሄድ ነበረውና ነገር ግን ሞደርን ላው ከመጣ ወዲህ ሞደርን ላው በለው ዓለም በተለይ በእንግሊዝ በተለይ በአውሮፓውያን ሞር ህጎችን ሞደርናይዝ ያደረጉ የቅጣት ሁኔታዎችንም እያንዳንዱን ሞዲፋይ እያደረጉ በመጡ ቁጥር አሁን ላይ እንግዲህ መተን አሁን ባለንበት ዘመን ላይ ደርሰናል። በአሁኑ ሰዓት በቀል ወንጀል ነው። በቀል ሰውን መበቀል ሰዎቹን ወደ ህግ ፊት ማቅረብ ነው። ራስን መከላከል ምናምን ይቻላል። በህግ የተፈቀደ ራስን የመከላከል መብት አለ። እነኚህ የሚፈቀዱ ናቸው። ነገር ግን ሰዎቹ እከሌን ገሏልና ይህንን ደምን በደም እንዲሁም ደግሞ ያን ያደረገው ልክ እንደ ኦሪታውያን አስተሳሰብ በማራመድ በአሁኑ ሰዓት በቀል በዚሁ በኢፌዴሪ ወንጀል ህግም በጣም እንደ ወንጀል እንደሆነና እጥፍ ድርብ እንደሚያስቀጣ ነው። ያኛው ሊቀጣ ከሚችለው በላይ ያ ሰው ሊያጠፋ ይችላል፣ ሊገልብ ይችላል፣ ሌላም ሰው የተለያየ ነገር ሊያደርግ ይችላል። ሶሪ ቱ ዩዚንግ ሊገል ይችላል ማለት ኖርማሊ ሰው በተለያየ መንገድ የሰው ህይወት ወይ ደግሞ አካልም ቢሆን ጉዳት ላይ ሊደርስ ይችላል። ስለዚህ ያንን ደግሞ በዛው መልክ አድርጌ እመልሳለሁ ማለት በአሁኑ ሰዓት የህፃንነት ጨዋታ ነው። ህፃናት ቢሆን እንደዚህ አይነት ነገሮችም አያደርጉምና ኤኒዌይስ ግን
በአሁኑ ሰዓት ኢትዮጵያም ሆነ ሌሎች ሀገራትም የሚከተሉት ይህንን ነው። ሰውን የደፈረ እንዲህ ያደርግ የሚል የለም። አስገድዶ መድፈርን ወንጀል ነው። በወንጀል ሕግ ላይ የተደነገጉ አሉ፣ ሌሎች ሕጎች ላይ የተደነገጉ አሉ። ወንጀል ነው፣ በፍጹም አይፈቀድም። ነገር ግን ከዚህ ጋርም ተያይዞ የሚነሱ እሾች አሉ። ምንድነው? መንግስት በጣም ላልቷል። በደፋሪዎች ላይ የሚወስደው ቅጣት እጅግ በጣም አነስተኛ ነው። ስለዚህ ይህ ወንጀል ሕግ በዚህ ዙሪያ ላይ የያዘውን ድንጋጌዎች መሻሻል አለባቸው ተብሎ ተገቢ የሆነ አርጊሜንቴሽን ያቀርባሉ። እነዚህ አክሴፕታንስ አላቸው፣ ተቀባይነት አለ ብዬ ነው። እኔም የዛው አካል ነው። ምክንያቱም ሕጎቹ ለምሳሌ ቅጣቶቹ ባነሱ ቁጥር ወንጀለኞቹ እየጨመሩ ሊሄዱ ይችላሉ። ግን አሁን ለምሳሌ እንደኛ ሕጎች የትራፊክ ሕግ አይደለም። ትራፊክ ሕግ ለምሳሌ ቅጣቶቹ በበዙ ቁጥር ኮራፕሽን እየጨመረ ነው የሚሄደው። በጣም ይሄም በሌላ ጊዜ ሌላ ቪዲዮ ሰራል። ቅጣቶቹ በጨመሩ ቁጥር ኮራፕሽን በዛው ልክ ነው። ምክንያቱም ያን ያክል ገንዘብ ከሚከፍል ብሎ በቀላሉ በኮራፕሽን ነው የሚገላገለው ነው። ስለዚህ ይሄ የወንጀል በተለይም የአስገድዶ መድፈር ደግሞ ወንጀል በፍጹም በጣም በሴቶችና እንዲሁም በወንዶችም ሆነ በአሁኑ ጊዜ ከፍተኛ ሞራል ቀውስ የሚያስከትልና እጅግ በጣም አደገኛ ስለሆነ መንግስት ኖርማሊ ሕግ አውጪ አካላት በዚህ ጉዳይ ላይ ሪኮንሲደር በማድረግ ሕጎችን ማሻሻል ወይ ድንጋጌዎችን የቅጣት ጣሪያዎቹን ከፍ በማድረግ በእርግጥ እንደየክብደታቸው እንደየክብደታቸው ልክ መቀጣት አለባቸው እንጂ 15 10 ዓመት 8 ዓመት 7 5 ዓመት ብቻ የሚቀጣ ከሆነ ነገ ላይ ደግሞ በተለይ ሴት እህቶቻችን ላይ እንዲሁም ደግሞ አሁን ደግሞ በጊዜ አመጣሽ ወንዶችም ላይ ተመሳሳይ እጅግ በጣም አስከፊ የሆኑ ነገሮች ሊደርሱ ይችላሉና ዳጉላው ያነሳው ፖይንት የሁለተኛውን አክሰፕት አደርጋለሁ። የመጀመሪያው ግን ሞር ቪዲዮን አሶሺየት አርግ ቪዲዮን አገናኝተ የሰራህበት ሲስተም አካሄድ ትክክል አይደለም። ይህንን ኖርማሊ ይቅርታ ትጠይቃለህ ብዬ ተስፋ አደርጋለሁ። መልካም ቆይታ። ቪዲዮ ላይክ እና ሼር በማድረግ ማናቸውም የተሰማችሁን አስተያየት በማስቀመጥ እንዲሁም የተለያዩ የሕግ ምክሮችም ካላችሁ በዚሁ በስክሪን ላይ ባስቀመጥኩት ስልክ ቁጥር ላይ በመደወል መረጃዎችን እንድታገኙ እንዲሁም ምክሮችን እንድታገኙ ይሁን ያልኩኝ ቸር ቆዩልን አለው። አመሰግናለሁ።